ዮሐንስ አሻግሬ የጋሞና አካባቢ ዞኖች ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ፣ የተከበሩ አባታችን መላከ ሰላም አባ ወልደትንሳኤ ዮሐንስ የሁለቱ አድባራት አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ቆሞስ አባ ሞንቲዮር የሁለቱ አድባራት ሊቀ ጠበብት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በዚህ ቦታ ላይ በክብር የተገኛችሁ የመንግስት የስራ ኃላፊዎች፣ እንዲሁም እንደ ሰማይ ከዋክብት እንደ ምድር አበባ አምራችሁና ደምቃችሁ እግዚአብሔር አምላካችሁን እንደ ቅዱሳን መላእክት ቅዱስ 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 እያላችሁ እያመሰገናችሁ ፀሐዩን ታግሳችሁ በዚህ ቦታ የተገኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር በአምላካችን ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችሁ ሁሉን ማድረግ ሁሉን ማከናወን የሚችለው ለእኔና ለእናንተ ብርታቱንና ጽናቱን ሰጥቶን ዛሬ በዚህ ዕለት በዚህ ቦታ ተገኝተን እርሱን ከፍ ከፍ እንድናደርገው፣ እንድናመልከው፣ እንድንዘምርለት፣ እንድንሰግድለት፣ እልል እንድንልለት የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሰን ያደረሳችሁ። እንኳን አደረሳችሁ። በዚህ ዕለት ያደረሰን ማን ነው? ማን ነው ያደረሰን? እግዚአብሔር ነው። ላደረሰን ለእግዚአብሔር ለአምላካችን ክብር ምስጋና ይድረሰው። በየዓመቱ እየጠበቀ እየደገፈን ልንወድቅ ስንል እርሱ እያበረታን፣ ስናዝን እርሱ እያጽናናን፣ እርሱ እንደ ወንድም እንደ እህት እንደ እናትና እንደ አባት ሆኖ እግዚአብሔር አምላካችን የለመነውን ብቻ ሳይሆን ያለመነውን ሁሉ እንደሚያስፈልገን አውቆ የሚያሟላልን እግዚአብሔር አምላካችን የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማረው በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 የማቴዎስ ወንጌል ምዕራፍ 3 ነው የምንማረው። የትምህርታችን መነሻ የሚሆን ደግሞ አሚያ መጻ እግዚእ ኢየሱስ እምዮርዳኖስ ከመ ይጠመቅ እምዮሐንስ፣ በዮሐንስ እጅ ይጠመቅ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ መጣ። ወደ ዮርዳኖስ ወንዝ መጣ። ወደ ማን መጣ? ወደ ዮርዳኖስ ወንዝ መጣ። ከዮሐንስ ይጠመቅ ዘንድ ቅዱስ ዮሐንስ መጥምቀ መለኮት ኢየሱስ ክርስቶስን ያጠመቀው ታላቁ ነቢይ፣ የእግዚአብሔርን መንገድ ያዘጋጀ ታላቁ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ የሞላበት ዮሐንስ ነቢዩ በኢየሩሳሌም አቅራቢያ በገሊላ አውራጃ በዮርዳኖስ ወንዝ አይሁድን ያጠምቅ ነበረ። በበረሃ ውስጥ ንስሐ ግቡ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበረ። ስብከቱን የሰሙት ሰዎችም እየመጡ በዮሐንስ እጅ ይጠመቁ ነበረ ይላል። ከኃጢአታቸውን እየተናዘዙ ከኃጢአታቸው ለመንጻት ወደ ዮሐንስ እየመጡ ብዙዎቹ ይጠመቁ ነበረ። የዮሐንስ ስብከቱ በጣም የሚደንቅ ነው። እርሱ ሲሰብክ ኮረብታው ይናድ፣ አዘቅቱ ይሞላ እያለ ይናገር ነበረ። በኢሳይያስ ምዕራፍ 40
ቁጥር 3 ላይ እንደተነገረ የአዋጅ ነጋሪ ቃል የክርስቶስን ቃል የሚያውጅ የሚናገር መንግሥተ ሰማያት ቀረበች፣ ኢየሱስ ክርስቶስ መጥቷል፣ ንስሐ እየገባችሁ የእግዚአብሔር ልጆች ሁኑ፣ ትድኑ ዘንድ ንስሐ ግቡ፣ ተጠመቁ እያለ ኮረብታው ይናዳል። በሰው ልጆች ውስጥ ያለው ክፋት፣ በሰው ልጆች ውስጥ ያለው ክፉ ነገር ይስተካከል፣ ይናድ፣ መንገዱን አቅኑ፣ ጥረጉት። እነሆ ንጉሥ ይመጣል፣ አገረ ገዢ ይመጣል በሚባልበት ጊዜ መንገዱ ሁሉ ይስተካከላል። አስፋልቱ ይስተካከላል፣ ይጸዳል፣ በልዩ ሁኔታ ይጠረጋል ማለት ነው። ጎርበጣጣው ነገር ሁሉ ይነሳል። እንደዚሁ ሁሉ መንገዱ ይስተካከላል፣ ጥርጊያውን አቅኑ አለ። ለምን? ንጉሥ ክርስቶስ ይመጣልና ወደ እናንተ ውስጥ ሊመጣ በእናንተ እንዲያድርባችሁ። እነሆ በልባችሁ ውስጥ ያለውን ክፋት አስወግዱት፣ ዝቅ ያለውን ትዕቢቱን፣ ተንኮሉን፣ ክፋቱን ሁሉ አስተካክሉት እያለ ዮሐንስ ይናገር ነበረ ነው የሚለው። እና ይህንን ሲናገር ብዙዎቹ ፈሪሳውያንና ሰዱቃውያን የሚባሉ አሉ። ፈሪሳውያን ራሳቸውን የሚያመጻድቁ ከእኛ በላይ ምንም አይነት ጻድቅ የለም፣ እኛ ብቻ የእግዚአብሔርን መንግሥት እንወርሳለን የሚሉ ናቸው። ሰዱቃውያን ደግሞ ትንሣኤ ሙታን የለም የሚሉ ናቸው። እነዚህ ሁሉ ወደ እርሱ ይመጡ ነበረ። ወደ እርሱ ሲመጡ ሲያቸው በልባቸው የነበረውን ክፋት ያውቁ ስለነበረ እናንተ የእፉኝት ልጆች አላቸው፣ ከሚመጣው ቁጣ ትድኑ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚገባ ፍሬ አድርጉ አለ። መልካም ስራ ስሩ፣ ክፋትን ተውትና መልካም ስራ፣ ለንስሐ የሚገባ መንግሥተ ሰማያት ሊያገባ የሚችል ንስሐ ግቡ፣ መልካምንም ስራ ስሩ እያለ ይናገራቸው ነበር አለ። ምሳር በዛፎች ስር ተቀምጧል፣ ፍሬ የማያፈራ ዛፍ ሁሉ ይቆረጣል። አያችሁ፣ እግዚአብሔር አምላካችን የሚፈርድበት ጊዜ አለ። ምሳር የተባለ የክርስቶስ ፍርድ ነው፣ የኢየሱስ ክርስቶስ ፍርድ ነው። ፍሬ የማናፈራ ከሆነ ዛሬ እንደዚሁ ቆመን እንንቀሳቀሳለን፣ ዛሬ እንደዚህ ቆመን እንታያለን። በዚህ ሰዓት ላይ ፍሬ የማናፈራ ከሆነ፣ ንስሐ የማንገባ ከሆነ፣ መልካም ነገር የማናደርግ ከሆነ መቆረጣችን አይቀርምና ስንቆረጥ ያኔ በጣም ከባድ ነገር ይሆን ይችላል። ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ እኛ በዛፍ የተመሰልን ክርስቲያኖች ስለሆን መልካም የሆነ ስራ ልንሰራ ያስፈልገናል ማለት ነው። ከእግዚአብሔር ጋር ልንኖር ያስፈልገናል ማለት ነው። እግዚአብሔር የሚለን ነገር ሁሉ ማድረግ አለብን።